ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? በያላችሁበት በሀገር ውስጥም ከሀገር ውጭም ላላችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። በጣም ጠፍቻለሁኝ። ከወራት በላይ ሆኖኛል። አይ ቲንክ 2 ወር ምናምን ሳይሆነኝ አይቀርም። ይሄንንም ወር ያጠፋኝ ረመዳን ነው። ያው ረመዳን ላይ ትንሽ ስራ ይበዛል። ከዛ በፊት ነው እኔ የጠፋሁት። ያው ግን ማለት ነው ጠፈት ብያለሁ። በጣም የጠፋሁት ቪዲዮ ሰርቼ አላቅም፣ ቪዲዮ ለቅቄ አላቅም። በጣም ጠፍቻለሁኝ እና ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁኝ። በያላችሁበት ደግሞ ሰላማችሁ ይብዛልኝ ቤተሰቦቼ። ዛሬም እንግዲህ ተመልሼ መጥቻለሁ። እንግዲህ ከወራቶች በኋላም ቢሆን ማለት ነው። ተመልሼ ስመጣ ግን ያው አንዳንዴ እኔ ለራሴ የተሰማኝንና ለራሴ ይሆናል ብዬ የማስበውን ነገር ለእናንተ ለቤተሰቦቼ ሼር አደርጋለሁኝ ማለት ነው። እሱም ምንድነው? እሱ ማለት እኔ ጋር ቢመጣ ይሄ ሀሳብ ወይም ደግሞ እኔ በቦታው ላይ ብሆን ብዬ የማስበውን ነገር ነው ወደ እናንተ ማመጣው ማለት ነው። እኔ ማለት ለዛ ሰው ልክ ሆኖ ለኔ ደግሞ ልክ አይደለም ብዬ የማስበውን ነገር ማለት ነው። እናንተ ደግሞ ምን ታስባላችሁ ብዬ ለእናንተ አቅርቤ እናንተ ደግሞ ለኔ በኮሜንት የምታስረዱኝ ነገር እንዲሆን ስለፈለግኩ ማለት ነው። ብዙዎች እያየን ነውም እየሰማንም ነው ማለት ነው። አንድ ወንድ ልጅ ህይወት ሲኖረው የግል ህይወት ይኖረዋል። አንድ ሴትና ወንድ አንድ ላይ ሆኑ ማለት እንግዲህ ግዴታ ፍቅረኛ ወይም ደግሞ ሌላ ነገር ላይ ሆኑ ይችላሉ። ግን ወንድና ሴት ሆኑ መባል ያለበት እንደኔ ሚስቱ ወይም ፍቅረኛው ከሆነች ብቻ ነው። ወይ ደግሞ ስጋዊ ንክኪ ያላት እህቱ ከሆነች ነው እንጂ አንድ ወንድ ልጅ የሴት ጓደኞች እያሉት የሴት ጓደኛ እያለው ፍቅረኛው የሆነ ኖርማል የሆነ ስሜት ሊሰማት አይችልም። ማለት ሴቶች ስለሆኑ ጓደኞቹ የሆነ ነገር ቢፈጠር የሆነ ቀን ላይ ደግሞ እኔም ላንተ እንዲነኝ እኔም ላንተ እንዲነኝ መባሉ አይቀርም እና እንደኔ ሐሳብ ምንድነው እሱ እኔ ማሰበው የራሴን ማለት ነው። እናንተም እንግዲህ ልክ ያልሆንኩበት ቦታ ላይ እንድታርሙኝ እፈልጋለሁ ቤተሰቦቼ። ምንድነው እሱ ለኔ ልክ ነው ብዬ የማስበው ወንድ ልጅ የሴት ጓደኛ እንዲኖረው አስፈላጊ አይደለም። ሲጀመር አስፈላጊ አይደለም። በቃ ጓደኛ ካለው እንኳን ወደ ህይወቱ አንዲት ሴትን ሳያስገባ በፊት ከሆነ ነው እንጂ አንድ ሴት ወደ ህይወቱ ከገባች በኋላ ፍቅረኛው ሆና የምትቀጥል ሴት በህይወቱ ውስጥ ኖራ ከሆነ ሌላ ሴት በህይወቱ አስፈላጊ አይደለም። ሚስቱ በቂ ናት፣ ጓደኛ ናት፣ ፍቅረኛ ናት፣ ሚስት ናት። ይበቃል። ይሄ ግን ፍቅረኛ እያለችው እሷ የሴት ጓደኛዬ ናት፣ እህቴ ናት፣ እንደ እህቴ ማያት ምናምን ይሄ በጣም ሰውን ሊያግባባ የሚችል ነገር አይደለም። በብዙዎቹ እያየን ነው ማለት ስሜት ይቀየራል። የሆነ የቅናት ነገርም ሊመጣ ይችላል። እሱ ከፍቅረኛው ጋር የሚያሳልፋትን ጊዜ ያቺ ጓደኛ ወይም እህት የምትባለዋ ላትፈልግ ትችላለች። ይቅርታ ቤተሰቦቼ። እና እሷ በማትፈልግበት ሰዓት ደግሞ ሌላ ነገር ይፈጠራል ማለት ነው። ይሄ መጨቃጨቁ፣ መደባደቡ፣ መራራቁ ይመጣል። እናም የባሰ ነገር መባባሉም ደግሞ ይመጣል ማለት ነው።
ስለዚህ አንድ ወንድ ልጅ ፍቅረኛ እስካለው ድረስ የሴት ጓደኛ አስፈላጊ ነው ወይ? እኔ ይሄንን ከእናንተ ደግሞ ማወቅ ፈልጋለሁ። እንደኔ የሴት ጓደኛ ካለችው ፍቅረኛ ማለት ነው ካለችው ሌላ የሴት ጓደኛ እንደ እህት እንደ ቤተሰብ የሚባል ነገር አስፈላጊ ነው ብዬ አላስብም። ሊሆንም አይገባም። ምክንያቱም ስሜት ይቀየራል። ሴት ልጅ ቶሎ ታፈቅራለች፣ ቶሎም ደግሞ የሆነ ስሜት ይሰማታል። ያ አብረው እንደ ፍቅረኛ እንኳን ሆና ባትቀጥል ራሱ ማለት ነው ያ አብረው ቀን ስታሳልፍ የነበረው ሰው ትናንት በስራ ስታገኘው የነበረው ሰው ዛሬ የሆነች ሴት ጋራ ስታየው የሚሰማት ስሜት ሌላ ነው። ትናንት ከኔ ጋር ሆነ ከሚባለው ነገር ይመጣል። ይሄ ነገሮች እንዳይሆኑ ምንድነው አንድ ወንድ ልጅ የሴት ጓደኛ ሊኖረው አይገባም። ምክንያቱም ሚስቱ በራሷ ጓደኛም ናት፣ እህትም ናት እና ያቺ የሱ ያላት ፍቅረኛ ብቻ በቂ ናት። ለሁሉም መሆን ትችላለች። ሚስት መሆን ትችላለች፣ ፍቅረኛ መሆን ትችላለች፣ ጓደኛ መሆን ትችላለች። ስለዚህ ወንድ ልጅ የሴት ጓደኛ ሊኖረው አይገባም እንደኔ ሀሳብ። እናንተስ ምን ትሉኛላችሁ? ኖርማል ነው ትላላችሁ ወይስ አዎ አይገባም ትላላችሁ? ይሄ ነገር ብዙ ጓደኞቻችንን እያመሰቃቀለ ስለሆነ ነው። ሰው አንዳንድ ቦታ ላይ የማየው ደግሞ ምን ችግር አለው ኖርማል እኮ ነው ይባላል። ግን ኖርማል ሲሆን አናየውም። እኔ በህይወቴ ውስጥ የኔ ፍቅረኛ የሴት ጓደኛ እንዲኖር አልፈልግም። የኔ ሀሳብ ነው ይሄ። ግን እናንተ እስኪ ምን ትሉኛላችሁ ቤተሰቦቼ? ሀሳባችሁን ደግሞ ሼር እንድታደርጉኝ ይፈልጋለሁ። ምክንያቱም እኔ ልክ ነኝ ብዬ ያሰብኩት ነገር ልክ ላልሆን እችላለሁ። ምክንያቱም ሰው ነኝ፣ የሆነ ቦታ ላይ ስህተት ይኖርብኛል እና ያንን ነገር እንድረዳ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን እንድታስቀምጡልኝ ይፈልጋለሁ። እና ደግሞ እኛ ቶሎ የማፍቀር እንትኑ አለንና ቤተሰቦቼ፣ እህቶቼ፣ ሴት እህቶቼ እንግዲህ ስናፈቅር አንድን ሰው መቼስ ፍቅር ፈልገነው አይደለም የሚመጣው፣ ስጦታ ነው ፍቅር ማለት። በየትኛውም ቦታ ላይ ያገኘነውን ሰው ልንወድ እንችላለን፣ በየትኛውም አጋጣሚ። ስለዚህ ግን ከወደድን በኋላ ከቀረብነው በኋላ ካየነው ካወራነው በኋላ ግን ስለዛ ሰው ለማወቅ ሞክሩ፣ ስለዛ ሰው ለመጠየቅ ሞክሩ። ማን ነው? ምንድነው? ከየት ነው? ብቻ ብዙ ነገሮች። የጥቅም ሁኔታን አይደለም የምትጠይቁት፣ የራሱ የግላዊ የሆነውን ማንነቱን ብቻ። ጥቅማዊው ዛሬ ቢጠፋ ነገ ይገኛል፣ ነገ ደግሞ ሲገኝ ዛሬ ይጠፋል፣ አለቀ። ስለ ጥቅም ያን ያህል ባትጨነቁ ደስ ይላል። ምክንያቱም ለሰው ልጅ የሚያኖርና የሚያኖረው ፍቅርና ፍቅር ብቻ ነው። ጥቅም ሰውን አያኖርም። ለጊዜው ሊያስደስተን ብዙ ነገር ሊያደርግልን ይችላል፣ ግን ጊዜያዊ ነው እሱ። ስለዚህ ፍቅር ነው ዘላለማዊ የሚሆነው። እና እስኪ እናንተ ስለኔ ምን ትመክሩኛላችሁ? ይሄ ነገር የኔ ሀሳቤን አጋርቻችኋለሁ። የእናንተስ ሀሳብ ኮሜንት ላይ አስቀምጡልኝ እና ራሳችሁን እየጠበቃችሁ በቃ አለ አይደለ? ፍቅር ብዙ ነገር ያደርጋል፣ ብዙ ነገር ይጎዳል። እውር ነውም ይባላል። አዎ ያውራል፣ በብዙ ነገሮች ሊያውረን ይችላል። ግን ደግሞ ራሳችሁን ጠብቁ። ወደ ራሳችሁ እየተመለሳችሁ እያስተዋላችሁ ሁሉንም ነገር አድርጉ። ውድ ጓደኞቼ፣ እህቶቼ ምናምን በተለይ ደግሞ አረብ ሀገር ላይ የምትኖሩ እህቶቼ ራሳችሁን የጠበቃችሁ ፍቅር ጥሩ ነው። መልካም ፍቅር እግዚአብሔር ያድለን ለሁላችንም፣ እውነተኛ ፍቅር ማለት ነው። እና ግን ራሳችሁን እየጠበቃችሁ ለሁሉ ነገር ቸኩላችሁ የሆነ ነገር ውስጥ አትግቡ። ራሳችሁን ጠብቁ እላለሁ። እና የኔ ሀሳብ ይሄ ነበረ። የእናንተ ሀሳብ ደግሞ ምንድን ነው የሚለውን ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ የማከብራችሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ።
እስካሁን በዚህ ደረጃ የደረስኩት በእናንተ ነው። አሁንም ደግሞ ትልቅ ደረጃ እንደምታደርሱኝ አምናለሁና ሰብስክራይብ እያደረጋችሁልኝ፣ ላይክ እያደረጋችሁ፣ ሼር እያደረጋችሁ ኮሜንት ሴክሽን ላይ ሀሳባችሁ የምትፈልጉትን ሀሳባችሁን እየሰጣችሁኝ አበረታቱኝ እላችኋለሁኝ። በጣም ነው የምወዳችሁ የማከብራችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር በያላችሁበት በያለንበት ሰላማችንን ያብዛልን፣ ሰላማችሁን ያብዛልኝ እያልኩኝ ዛሬ በዚህ ሰናበታችኋለሁ ማለት ነው። ሰብስክራይብ ማድረጋችሁን ግን አትርሱ። ላይክም አድርጎ ሼር አድርጉልኝ። እወዳችኋለሁ።